ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እጅግ አስደናቂ በሆነ ታሪክ ተመልሰናል። ይህን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን መጫናችሁ እንዳትረሱ። በድሮ ጊዜ በአንድ ከተማ ውስጥ አንድ በጣም የታወቀ አረጋዊ የሸክላ ሰሪ ይኖር ነበር። ይህ ሰው በስራው ጎበዝ ብቻ ሳይሆን በታማኝነቱና በጥበቡ በሰፈርተኛው ሁሉ ዘንድ የተከበረ ነበር። አረጋዊ ሸክላ ሰሪ ጎልማሳ ልጅ ነበረው። አንድ ቀን ልጁ ወደ አባቱ መጥቶ አባቴ ሆይ አሁን እድሜ ደርሷልና ለኔ የምትሆነኝ መልካም ሴት ፈልገ እንድታጋባኝ እፈልጋለሁ አለው። አባትየውም በለሰለሰ ድምፅ ልጄ ሆይ በአሁኑ ሰዓት ለሰርግህ የሚሆን በቂ ገንዘብ በእጄ የለም። ነገር ግን አንድ ሐሳብ አለኝ። ነገ ጠዋት ላሟን ይዘህ ወደ ከተማ ሂድና ገበያ ላይ ሽጣት። ከዛም ላሟን በጥሩ ዋጋ መሸጥ ከቻልክ ራስህን ለመቻል መዘጋጀትህን አውቃለሁ። በገንዘቡም ሰርግህን እናደርጋለን አለው። ልጁም በዚህ ተስማምቶ በማግስቱ ላሟን እየነዳ ወደ ከተማ ወደሚገኝ አንድ ትልቅ ገበያ መራ። ልጁ ገበያ ላይ ቆሞ ሳለ አንድ አታላይ ሰው ወደ እሱ ቀረብ አለና እያሾፈ አንተ ልጅ ይህችን ፍየል በስንት ነው የምትሸጠው ብሎ ጠየቀው። ልጁም በመገረም ምን ማለት ነው? ይህች ላም እንጂ ፍየል አይደለችም አለው። ዋጋዋም 50 ዲናር ነው። አታላዩም እየሳቀ እንዴት የምታምር ፍየል ናት! አንድ ሰው በ50 ዲናር ከገዛ እኔ 60 ዲናር አድርጌ እገዛሃለሁ አለው። ልጁ ግራ ቢጋባም ሰውየው ግን መንገዱን ቀጠለ። ነገር ግን ያ ሰው አታላይ እንደነበረና የሌሎች አታላዮች ቡድን አባል መሆኑን አላወቀም ነበር። ብዙም ሳይቆይ ሌላኛው አታላይ መጣና አንተ ልጅ ይህችን ፍየል በስንት ትሸጣታለህ አለው። ከዚያም ሌሎች አታላዮች እየተከታተሉ መጥተው እንዴት ያለች ያማረች ፍየል ናት እያሉ ያሞካሹ ጀመር። ልጁ ደጋግሞ ይህንን ሲሰማ በእውነት ላሟ ወደ ፍየል ተቀየረች ወይስ እኔ ነኝ ብሎ ማመንታት ጀመረ። ሁሉም ሰው ፍየል እያለ ስለጠራት ልጁ በመጨረሻ ተሸነፈ። አንዱ አታላይ ቀረብ ብሎ አይ አንተ ልጅ አንተ ከመንደር ስለመጣ የከተማዋን ገበያ አታውቅም። ፍየል ደግሞ በጣም ደካማ ናት። ግን ልርዳህ ብዬ 6 ዲናር እሰጥሃለሁ አለው። ሌላውም መጥቶ 7 አለ። በመጨረሻም ሶስተኛው አታላይ 10 ዲናር አቀረበ። ልጁም ላሟን በ10 ዲናር ብቻ ሽጦ ተለያያቸው። አታላዮችም ይህች ምስኪን ላም ለቀናት የተራበች ትመስላለች እያሉ ላማቸውን ነዱ። ልጁም ያንን ገንዘብ ይዞ ወደ ቤቱ ተመለሰ። ቤት ሲደርስ አባቱ ስለ ላሟ ጠየቀው። ልጁም አባቴ የተሳሳትክ ይመስለኛል፣ ላም ሳይሆን ፍየል ነበረች። ሁሉም ሰው ፍየል ነው ሲለኝ የነበረው፣ ይኸው በ10 ዲናር ሽጫት መጣሁ አለው። አባትየውም ልጁ ክፉኛ መታለሉን ተረዳ። ብልሁ አባት ልጄ ሆይ አታለውሃል፣ ግን አትዘን፣ እኔ ተገቢውን ትምህርት እሰጣቸዋለሁ አለው። በማግስቱ አባትየው አህያውን ጭኖ ወደ ከተማ ሄደ። ከአንድ ነጋዴ 10 ዲናር ተበደሩ። እነዚህ አታላዮች ወዳሉበት ሰፈር አመራ። አታላዮቹ አዲስ ሰው ለማጥመድ ተቀምጠው ሳለ አረጋዊውን አዩት። አረጋዊውም በድብቅ 10 ዲናር በአህያው አፍ ውስጥ ከተተ። ከዚያም ወደ አታላዮቹ ቀረብ ብሎ ጓደኞቼ ከሩቅ መንገድ ነውና የመጣሁት፣ ለዚያ አህያ ምግብ ትሰጡልኛላችሁ አላቸው። ከዚያም እነሱ እሺ ብለው ለዛ አህያ ምግብ አመጡለት። አህያውም ያንን ምግብ ሲያይ መሬቱን ረገጠ። በዚያን ጊዜ በአፉ የነበሩ ዲናሮች መሬት ላይ ወደቁ። አረጋዊውም ዲናሮቹን እየለቀመ አንተ ሰነፍ አህያ ዛሬ ለምን ዲናር ማውጣትህን ዘገየ? ገበያ ውስጥ ብዙ የምገዛው ነገር ነበረኝ እያለ አህያውን ይወቅሰው ጀመር። አታላዮቹም ይህንን ሲያዩ አይናቸው ፈጠጠ። ይህ አህያ ወርቅ ያወጣል ማለት ነው ብለው ተገረሙ። አረጋዊውንም አህያውን እንዲሸጥላቸው ለመኑት። አረጋዊውም አይሆንም፣ ይህ አህያ የህይወት ተስፋዬ ነው፣ ያለ ድካም ሲሳይን ያመጣልኛል ብሎ አቆላመጠው። አታላዮቹ በመጨረሻ አህያውን በ1000 ዲናር ገዙት። አረጋዊውም ከመሄዱ በፊት እንዲህ ሲል መከራቸው፣ አህያውን ጨለማ ክፍል ውስጥ ዝጉት፣ ገብስና ውሃ አቅርቡለት፣ ለ30 ቀናት በሩን እንዳትከፍቱ፣ ከ30 ቀን በኋላ ክፍሉ በዲናር ተሞልቶ ታገኙታላችሁ አላቸው። አታላዮቹም በሩን ዘግተው 30 ቀን ተገሱ። ቀኑ ሲሞላ በሩን ሰብረው ሲገቡ ግን ያገኙት የዲናር ክምር ሳይሆን የሞተ አህያ ነበር። አህያው በረሃብና በአየር እጥረት አልቆ ነበር። አረጋዊው አታሎናል ብለው በቁጣ ጮሁ። ሊበቀሉት ፈልገው ወደ ቤቱ አመሩ። አረጋዊው ግን ይህ እንደሚመጣ ስለሚያውቅ አንድ ቀበሮ በሱቁ ደጃፍ ላይ አሰረ። ከዛም ለሚስቱ እንዲህ አላት፣ ዛሬ 3 እንግዶች ይመጣሉና ተዘጋጂ አላት።
ከዚያም 3 ሰሃን ሩዝና 3 ኩባያ ውሃ አዘጋጀላቸው። እንዴት አወቅሽ ብለው ከጠየቁሽ ቀበሮ ወሬውን ይዞ ሊመጣ ባያቸው። ከዚያም ከጥቂት ቆይታ በኋላ እነዚያ አታላዮች መጡ። ሸክላ ሰሪው በሱቁ ውስጥ ተቀምጦ አዩት። ልክ እንደተረጋጋ ሰው ነበር። በፊቱም ቀበሮ ታስሮ ተመለከቱ። አንዳቸውም ሌላኛውን በመገረም ተያዩ። በልባቸውም ይህ ቀበሮ ሚስጥር ሊኖረው ይችላል አሉ። በሸክላ ሰሪው ላይ ሰላምታ ቀረቡና እርሱም ፈገግ ብሎ እንኳን ደህና መጣችሁ፣ እስቲ ወደ ቤቴ ኑ አላቸው። እነርሱም ልናስቸግርህ አንፈልግም አሉ። እርሱም እየሳቀ እንግዳ መቼም ቢሆን ሸክም አይሆንም፣ አሁኑኑ ወሬ ልካለሁ አለ። ምግቡ እንዲዘጋጅ ከዚያም ወደ ቀበሮ ዘወር ብሎ ወደ ባለቤቴ ሂድና 3 እንግዶች መጥተዋል በላት። ከዚያም ደርሰዋልና ምግብ ይዘጋጅ፣ እኛም እየመጣን ነው አለው። ቀበሮም እየሮጠ ሄዶ በቁጥቋጦች መካከል ተሰወረ። አታላዮቹም ደነገጡ። ከ1 ሰዓት መንገድ በኋላ ወደ ሸክላ ሰሪ ቤት ሲደርሱ ሁሉም ነገር ተዘጋጅቶ አገኙት። ባለቤቱም ቀበሮ ያንተ መልእክት ይዞልኝ መጥቷል፣ እኔም መልእክቱን መሰረት በማድረግ ምግብ አዘጋጅቻለሁ አለች። 3ቱ አታላዮች በመካከላቸው እንዲህ ተለዋወጡ። ይህ ቀበሮ ውድ ነው፣ ከምግብ በኋላ ልንገዛው ይገባል። ሸክላ ሰሪውም ለራሱ የአህያማ አሁን የጥንት ወሬ ሆኗል አለ። ከአታላዮቹ አንዱ እንዲህ አለ፣ ከአንተ ሌላ ነገር አንጠይቅም፣ ብቻ ይህንን ቀበሮ ስጠን። ሸክላ ሰሪውን ፈገግ ብሎ እንዲህ አለ፣ እንግዲያውስ ቢያንስ በ100 ዲናር ውሰዱት። በደስታ ገንዘቡን ሰጥተውት ወሰዱት። ቀበሮውን ይዘው ወደ ቤታቸው ሄዱ። ለባለቤቶቻቸውም እንዲህ በማለት አዘዙ፣ ይህ ቀበሮ ወደ እናንተ ሲመጣ እንዲህ በሉት፣ ሂድና ለባሎቻችን ምግብ ዝግጁ መሆኑን ንገራቸው። በነጋታው ስራ ላይ ያሉ ቀበሮውን ላኩት። ወደ ቤታቸው ሲደርስ ግን ደክመው ነበር፣ ምግብም አልተዘጋጀም ነበር። ሚስቶቻቸው ምንም አያውቁም ነበር። አንዳቸውም ጮሁ፣ ቀበሮ አልነገራችሁም እንዴ አላቸው። ሚስትም የትኛው ቀበሮ እብድ ናችሁ እንዴ አለች። ከዚያም ወደ ሸክላ ሰሪ ቤት በመሄድ ሸክላ ሰሪውን አግኝተው ደበደቡት። ጩኸቱ ከሩቅ ይሰማ ነበር። ከዚያም በጆንያ ውስጥ ከተቱት። ወንዝ ውስጥ ሊጥሉ ሲሄዱ መንገድ ላይ በጣም ደከማቸው። ለማረፍ ከአንድ ዛፍ ስር ተቀመጡ። ጆንያውን ከጎናቸው አስቀመጡት። ድንገት የፍየል መንጋ የሚጠብቅ እረኛ አለፈ። ከጆንያ ውስጥ ድምፅ ሰምቶ ተገረመ። ቀስ ብሎም በዚያ ጆንያ ውስጥ ያለው ምንድነው ብሎ ጠየቀ። ሽማግሌው ሸክላ ሰሪ አጋጣሚውን በመጠቀም ወዲያውኑ በድምፅ እንዲህ አለ፣ እኔ እረኛ ነኝ። የንጉሱ ልጅ እረኛ እንደምታገባ አስተዋውቃለሁ። ንጉሱም ማንኛውንም እረኛ እንዲህ ያዛዟል። እነዚህ ሰዎች አገኙኝና በጆንያ ውስጥ ከተቱኝ። ወደ ቤተ መንግስት ሊወስዱኝ ነው። እረኛውን በመገረም ዋው አንተ በጣም እድለኛ ነህ፣ የንጉሱን ልጅ ልታገባ ነው አለው። ሸክላ ሰሪው በሐዘን አይ ወንድሜ፣ እኔ ቤተ መንግስት ህይወት ያሳፍረኛል፣ ለእኔ አይሆንም አለ። እረኛውን በደስታ እንዲህ አለ፣ ምን ነው የኔ እድል እንደዚህ በሆነልኝ፣ እኔ ብቻ በሆን ኖሮ በደስታ ገባ ነበር አለ። ሸክላ ሰሪውም ወዲያውኑ እንዲህ አለው፣ እንግዲያውስና የኔን ቦታ ውሰድ፣ ጆንያውን ክፈትና በኔ ፋንታ ግባ። እረኛው ወዲያውኑ ተስማማ። ጆንያውን ከፍቶ ሸክላ ሰሪውን አወጣው። ሸክላ ሰሪውም እረኛውን በጆንያ ውስጥ አስገብቶ በፍጥነት አሰረውና የፍየል መንጋውን ይዞ ከዚያ ቦታ ሄደ። ከጥቂት ቆይታ በኋላ አታላዮቹ ጆንያውን ተሸክመው በኃይል ወንዝ ውስጥ ጣሉት። በደስታም እንዲህ አሉ፣ አሁን ሸክላ ሰሪውን ተበቅለናል። ተረጋግተውም ወደ ከተማው ተመለሱ። ወደ ከተማው ሲጠጉ ሸክላ ሰሪው በፊታቸው አዩት። ከእርሱም ጋር ትልቅ የፍየል መንጋ ነበረ። አይኖቻቸውም ተገልጠው ቀሩ። በመገረምም አንዳቸው ጮኸ፣ እንዴት ይህ ሸክላ ሰሪ በሕይወት ተረፈ? ሸክላ ሰሪውን ፈገግ ብሎ እንዲህ አለ፣ ወንዙ ወደ ዳርቻ ደረሰኝ። በዚያም የአንድ ጎሳ መሪ አየኝና ስለ ሁኔታዬ ጠየቀኝ። እውነቱን ነገርኩት። እርሱም አዘነልኝና ይህንን የፍየል መንጋ ሰጠኝ። አታላዮቹ ተገርመው አንዳቸውም እንዲህ አለ፣ እኛም እዚያ እንሂድ፣ ምናልባት እኛም ፍየል እናገኝ ይሆናል አሉ። ሸክላ ሰሪውም ለምን አይሆንም? የሚሄድ ባዶ እጁን አይመለስም አላቸው። ምናልባት ከእኔ በላይ ታገኙ ይሆናል አላቸው። ከዚያም ሸክላ ሰሪው ሌላ ተንኮል አዘጋጀ። ተመልከቱ፣ ወደ ወንዙ ላይ ስደርስ ወደ ወንዙ ዘለልኩ። እናንተም እድለኞች ከሆናችሁ ወንዙ በእጁ ምልክት ይሰጣችኋል። ምልክቱን ካያችሁ እድላችሁ ነቅቷል ማለት ነው፣ ካልሆነ ግን አትዝለሉ አላቸው። 3ቱም አታላዮች ወደ ወንዙ ሄዱ። ወደ ወንዙ ሲጠጉ አንዳቸው እኔ መጀመሪያ ዘላለሁ አለና ዘለለ። እጆቹንና እግሮቹን ማወዛወዝ ጀመረ።
ሌላኛው ግን እጁን ምልክት እየሰጠ ነው ብሎ አሰበና ሁለተኛውም ዘለለ። ከዚያም ሶስተኛውም። በዚህ ሶስቱም አታላይ ሰመጡ። ከዚያም ቀናት በኋላ ሶስቱም ከመስመጥ እንደተረፉ ወሬ ወጣ። ነገር ግን ትልቅ ችግር ደርሶባቸው አካባቢውን እንዲወጡ ተገደዱ። ለዘላለም ከዚያች አካባቢ ራቁ። ዳግመኛም ማንንም ላለማታለል ቃል ገቡ። በዚህም ሸክላ ሰሪው ተበቀላቸው። በብልህ አይምሮም ክብሩን አስጠበቀ። የፍየሎችን ባለቤት ሆነ። ከዚያም ለነጋዴው 10 ዲናር መለሰ። ከምስጋና ይልቅ ዲናሩን መለሰለት። በመጨረሻም ልጁ የነጋዴውን ልጅ አገባ። ሸክላ ሰሪውም ከልጁና ከአዲሱ አመራቱ ጋር ደስተኛ ህይወት ኖረ። ይህም ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።